ዛሬ ደግሞ የምናየው ልክ እንደነዚህ አይነት ቴብሎች እንዴት በቀላሉ በማይክሮሶፍት ወርድ ላይ እንደምንፈጥር ነው። በቅድሚያ ማይክሮሶፍት ወርዳችንን እንከፍታለን። ማይክሮሶፍት ወርድ ለመክፈት ስታርት ካልን በኋላ ወደ ታች ወረድ ብለን እስከ ማይክሮሶፍት ወርድ የሚለውን እንነካለን ማለት ነው። እኔ ቀድሜ ስለከፈትኩ እዚህ ታስክ ባሬ ላይ መጥቶልኛል ማለት ነው። ከዛ በመቀጠል ልክ እንደዚህ ይመጣል። እዚህ ጋር ከዚህ ቀደም የሰራኋቸው ናቸው። እዚህ ጋር ደግሞ የተለያዩ ቴምፕሌቶች አሉ። ሌላም ሞር ቴምፕሌት ብለን የተለያዩ ቴምፕሌቶች መክፈት እንችላለን። እኛ ግን ዛሬ የምንፈልገው አዲስ ማይክሮሶፍት ወርድ ነው። ብላንክ ዶክመንት ነው። እሱን እንነካለን ማለት ነው። ማይክሮሶፍት ወርዳችንን ከከፈትን በኋላ ቴብል ለመፍጠር ኢንሰርት ካልን በኋላ ቴብል፣ ከዛ እዚህ ጋር ብዙ ኦፕሽኖች አሉ። በኋላ ላይ እናያቸዋለን። እዚህ ጋር ኦፕሽን አለ። አሁን ግን በቀላሉ ቴብል መፍጠር ከፈለጋችሁ እዚህ ጋር ኢንሰርት ቴብል የሚለውን በድጋሚ እንነካለን ማለት ነው። እዚህ ጋር ኮለመኖች ናቸው። የፈለግነውን ኮለመን ማስገባት እንችላለን ማለት ነው። ኮለመን እንደዚህ ወደ ታች የሚቆሙት ናቸው ማለት ነው። ሮ ደግሞ የፈለግነውን መጨመር እንችላለን። ለምሳሌ እንዲህ 3 እናደርገውና አሁን መጨመር ከፈለግን እዚህ ጋር ክሊክ በማድረግ ከኪቦርድ ላይ ታብን መጫን ነው ማለት ነው። ልክ ከኪቦርድ ታብ ስናደርግ ልክ እንደዚህ እየጨመረልን ይሄዳል። ወይ ደግሞ እዚህ ጋር መጨረሻ ላይ ክሊክ በማድረግ ኢንተር ስንል ይጨምራል ማለት ነው። ሌላ ኦፕሽንም አለ። ራይት ክሊክ እናደርግና ልክ ራይት ክሊክ ካደረግን በኋላ እዚህ ጋር ኢንሰርት የሚል አለ። ከዛ ከላይ ነው ከታች ነው የምትፈልጉት ይለናል። እኛ ከታች ከፈለግን ይሄን ቢሎ የሚለውን ስንነካ ልክ እንደዚህ ይፈጥርልናል ማለት ነው። ኮለምንም ከፈለግን እንደዛው ነው ማለት ነው። ከዛ በፊት ግን ማጥፋት ከፈለግን እስከ ልክ መጨረሻ ላይ ክሊክ እናደርግና ባክ ስፔስ እናደርግ ያጠፋልናል ማለት ነው። አሁንም ልክ እንደዚህ ሲመጣልን ፕላስ ምልክቷን ከነካን እየጨመረልን ነው የሚሄደው ማለት ነው። ፕላስ ምልክቷን ስለዚህ እኛ ማጥፋት ስለፈለግን ከመጨረሻ ላይ ክሊክ በማድረግ ባክ ስፔስ የሚለውን እንነካለን። መጨረሻ ላይ ክሊክ በማድረግ ባክ ስፔስ የሚለውን እንነካለን ማለት ነው። እንደዚህ ክሊክ በማድረግ ባክ ስፔስ የሚለውን በመንካት የምንፈልገውን ማጥፋት እንችላለን። እንዲህ በመምረጥም ማጥፋት እንችላለን ማለት ነው። ሌላው ደግሞ ኮለመን ለመጨመር ከፈለግን እዚህ ጋር መጨመር ከፈለግን ራይት ክሊክ ከዛ ኢንሰርት ኮለመን ወይ ወደ ቀኝ ወይ ወደ ግራ መጨመር እንችላለን ማለት ነው። ወደ ቀኝ ከፈለግን ኢንሰርት ኮለመን ቱ ዘ ራይት ሚለውን ስንነካ ልክ እንደዚህ ይጨምርልናል ማለት ነው። ሌላው ልክ እንደዚህ ምልክት ሲመጣልን ፕላስ ምልክቷን ስንነካ እንደዚሁ ኮለመን ይጨምርልናል ማለት ነው። ለማጥፋት ደግሞ ልክ እንደዚህ ከነካም በኋላ ባክ ስፔስ በማለት ማጥፋት እንችላለን ማለት ነው። ለመጨመር እቺን ፕላስ ምልክት መንካት እንችላለን። ካልሆነ ደግሞ ራይት ክሊክ ኢንሰርት ኮለመን ቱ ዘ ሌፍት ወይ ደግሞ ቱ ዘ ራይት በማለት መጨመር እንችላለን ማለት ነው። በቀላሉ እንደዚህ ቀለል ያለ ቴብል መፍጠር እንችላለን። መሀሉን ማጥፋት ከፈለግን እንደዚህ ሴሌክት በማድረግ በማውዛችን ከዛ ራይት ክሊክ ከዛ መርጅ ሴል ስንል ልክ እንደዚህ መሀሉ ይጠፋልናል ማለት ነው። ሌላም ቴብል መፍጠር ከፈለግን በቀላሉ ምንድነው የምናደርገው? ኢንሰርት ከዛ ቴብል ከዛ እዚህ ጋር ምን ማድረግ እንችላለን? ምንፈልገውን ኮለመን እንቆጥራለን ማለት ነው። 4 ያው እዚህ ጋር እንደምታዩት ኮምፒውተራችን ላይ 4 ኮለመን ፈጥሯል። ደግሞ ከፈለግን ወደ ታች 2 3 4 ያው 4 በ4 ፈጠርን ማለት ነው። ውስጡ ሌላ ሮናክስ ኮለመን መጨመር ከፈለግን ለምሳሌ እዚህ ጋር ራይት ክሊክ ስፕሊት ሴል ነው የምንለው ማለት ነው። ስፕሊት ሴል በማለት ምንፈልገውን ኮለመን ልክ እንደዚህ በመምረጥ መጨመር እንችላለን ማለት ነው። ይሄው ይጨምርልናል። እዚህ ጋር ራይት ክሊክ እዚህ ጋር መጨመር ከፈለግን ራይት ክሊክ ስፕሊት ሴል የፈለግነውን የፈለግነውን ኮለመን መጨመር እንችላለን። ልክ እንደዚህ እየጨመረልን ይሄዳል ማለት ነው። እዚህ ጋርም እንዴት ነው ያደረግነው? ራይት ክሊክ ካደረግን በኋላ የምንፈልገው ቦታ ላይ ኢንሰርት ስፕሊት ከዛ ኮለመን 3 3 በማድረግ መጨመር እንችላለን ማለት ነው። በዚህ መንገድ የምንፈልገውን ቴብል መፍጠር እንችላለን። እነዚህን መቀየር ከፈለግን ቦርደራቸውን እንደዚህ ሴሌክት በማድረግ እናንተ ምናልባት ማይክሮሶፍት ወርዳችሁ 2010 ምናምን ከሆነ እዚህ ጋር ቦርደር ሚል አለ።
እሱ ጋር ነው የምቀይሩት ማለት ነው። እኔ እዚሁ ጋር ስለመጣልኝ ኦፕሽን እዚህ ጋር በመግባት የምፈልገውን ቦርደር ስታይል መርጣለሁ። ከዛ ቦርደርስ የሚለው ጋር በመሄድ ኦል ቦርድ ከፈለኩ ኦል፣ አውትሳይድ ከፈለኩ አውትሳይድ፣ ውስጡን ብቻ ከፈለኩ ውስጡን እመርጣለሁ ማለት ነው። ሌላ አንዷን ብቻ ከፈለግን ልክ እንደዚህ ሲመጣ ክሊክ እናደርግና እንመርጣለን። ከዛ እዚህ ጋር የምንፈልገውን ላይን ስታይል መርጠን ከዛ እዚህ ጋር ኦል ቦርድ ካልን እችኛውን የመረጥናትን ብቻ ይሰራልናል ማለት ነው። በዚህ መንገድ የምንፈልገውን ቴብል መፍጠር እንችላለን ማለት ነው። ሌላው እዚሁ ጋር ቴብል ለመፍጠር እንደ ቅድሙ ኢንሰርት ቴብል፣ ኢንሰርት ቴብል፣ ከዛ የምንፈልገውን ሮ ኮለመን እንጽፋለን። ከዛ ታብ ማድረግ እንችላለን ማለት ነው። ሮ ከፈለግን ታብ ማድረግ እንችላለን። እዚህ ጋር የተለያየ ከለር እንዲሆንልን ከፈለግን ወደ ሆም በመመለስ እዚህ ጋር ሼዲንግ የሚል አለ። በሱ ወደ ተለያየ ከለር መቀየር እንችላለን። ካልሆነ እዚሁ ቴብል ዲዛይን ጋር ያው ሼዲንግ የሚል ኦፕሽን አለ። በሱ የፈለግነውን ዲዛይን ማድረግ እንችላለን ማለት ነው። እንዲህ በማድረግ የፈለግነውን ዲዛይን መስጠት እንችላለን። ሌላው ልክ ቅድም እንደሰራ ነው። እዚህ ጋር ሴሌክት ካደረግን በኋላ ምንፈልገውን ላይን ስታይል እዚህ ጋር መርጠን ለምሳሌ እኔ ይሄንን ከፈለግኩ ይሄን እመርጣለሁ። ከዛ ቦርደር ላይ ቦተም ብቻ የምፈልግ ከሆነ እዚህ ጋር ቦተም ቦርድ የሚለውን በመንካት ቦተም ላይ ብቻ ያደርግልኛል ማለት ነው። ለዚህኛውም እንዲህ ሴሌክት ካደረጋችሁ በኋላ የምትፈልጉትን ላይን ስታይል መምረጥ ትችላላችሁ። ለምሳሌ እቺ ዋን ላይን ስታይል ልምረጥና እዚህ ጋር ደግሞ የዚህን ቲክነስ እንምረጥና እንዲህ ወፈር እንዲል ብለን ከዛ ቶፕ ወይ ደግሞ ቦተም ስለው ልክ እንደዚህ ያመጣልናል ማለት ነው። በዚህ መንገድም የምትፈልጉትን ቴብል ስታይል መፍጠር ይቻላል ማለት ነው። ሌላም ግን ቀላል መንገድ አለ ቴብል ለመፍጠር። ኢንሰርት ቴብል፣ እዚህ ጋር የምንፈልገውን ሮን መርጣለን። እንደዚህ ወደ ኮለመንም እንደዚህ በመምረጥ ምን ማድረግ እንችላለን? የዚህን ዲዛይን ወደ ፈለግነው መቀየር እንችላለን ማለት ነው። እዚህ ጋር ለምሳሌ የተለያየ ጽሁፍ እንጻፍበት። እንደዚህ እየጻፍን መሄድ እንችላለን። እዚህ ጋር ለምሳሌ የተለያየ ጽሁፍ እንጻፍ። እንደዚህ የተለያየ ጽሁፍ ከጻፍን በኋላ ምን ማድረግ እንችላለን? እነዚህን ዳይሬክሽናቸውን መቀየር እንችላለን ወደ ፈለግነው። ራይት ክሊክ ቴክስት ዳይሬክሽን፣ ከዛ የፈለግነውን መርጠን ቴብላችንን ማሳመር እንችላለን ማለት ነው። እዚህ ጋር ይሄኛውን ዲዛይን ካልፈለግነው ልክ በዚህ መንገድ ከምንሰራ ወይ በዚህኛው መንገድ ከምንሰራ እዚሁ ጋር ዲዛይኖች አሉ። በጣም ብዙ አይነት ዲዛይኖች አሉ። ካሉ ዲዛይኖች መካከል ይህን ብንመርጥ በአንድ ጊዜ ይሰራልናል ማለት ነው። ልክ እንዲህ ብንመርጥ ይሰራልናል ማለት ነው። በአንድ ጊዜ ሁሉም ላይ አፕላይ ያደርግልናል ማለት ነው። ሌላም ከፈለግን እዚሁ ዲዛይኑ ጋር በመግባት ልክ እንዲህ ስናደርግ ቴብላችንን በዚህ መንገድ ያሳምራል። ወደ ቦታው ለመመለስ እዚህ ጋር የመጀመሪያውን ነው የምንነካው ማለት ነው። እዚህ ጋር ብዙ ኦፕሽኖች ስላሉ ካሉ ኦፕሽኖች መካከል አንዱን መምረጥ ትችላላችሁ ማለት ነው። የተለያየ ቴብል ዲዛይኖች አሉ። ከነዛ ዲዛይኖች መካከል አንዱን በመምረጥ ለራሳችን ቴብል ማድረግ እንችላለን ማለት ነው። ሌላው እዚሁ ጋር ወደ ታች ኢንተር እንበልና አንድ ቴብል ደግሞ እንፍጠር። ቴብሉን ለመፍጠር እዚህ ጋር ትንሽ ዙም እናድርገው። ኢንሰርት ቴብል፣ ነምበር ኦፍ ኮለምኑን 5 እናድርገው። 1 2 3 4 5 ሮም 5 2 3 4 5 እናድርገውና ቅድም እንዳርየነው ለምሳሌ ይሄንን የመጀመሪያው መርጅ በማድረግ አንድ ብቻ ሮ እንዲሆን ማድረግ እንችላለን። ኮለመኖቹን ማጥፋት እንችላለን። መርጅ ሴል የተለየ ከለር እዚህ ጋር ማድረግ እንችላለን። ይህንንም እንደዛው ራይት ክሊክ መርጅ ሴል በማድረግ የተለየ ከለር ማድረግ እንችላለን። እዚህ ጋር ለምሳሌ ቅድም ያየነውን እንድገምና ስኪል ካልን በኋላ እዚህ ጋር ስኪል እንበልና ከዛ ራይት ክሊክ ቴክስት ዳይሬክሽን፣ ያው አንድ ዳይሬክሽን መምረጥ እንችላለን። እዚህ ጋር ሌላ ስታይል መጠቀም እንችላለን። ለምሳሌ ራይት ክሊክ ቴክስት ዳይሬክሽን፣ ይሄንን ስታይል መጠቀም እንችላለን ማለት ነው። ሌላው እዚህ ጋር ምን ማድረግ እንችላለን? ጽሁፋችንን ወደ ሌላ መቀየር ከፈለግን ወደ ክብ መጀመሪያ ኢንሰርት ወርድ አርት፣ እዚህ ጋር ደስ የሚለንን አንድ ወርድ አርት እንምረጥና የፈለግነውን እንጻፍ። ስኪል ትሬኒንግ ኢንስቲትዩት የሚለውን
እንጻፈውና ከዛ በሱ መሰረት እንሄዳለን። ከዛ ይሄንን ክብ ማድረግ ከፈለግን እዚህ ጋር ከሚመጡ መካከል እቺን በመምረጥ እዚህ ጋር ትራንስፎርም የሚል አለ። ትራንስፎርመር ላይ ይሄን ክቡን በማድረግ ጽሁፋችንን ወደ ክብ ለመቀየር ይሄን ቀስ ብሎ ማስተካከል ነው ማለት ነው። ከዛ ወደ ፈለግነው መቀየር እንችላለን ማለት ነው። ከዛ ይሄንን ይዘን እዚህ ጋር ማስገባት እንችላለን። ልክ እንደዚህ ከታችም ከፈለግን ይሄንኑ ምን ማድረግ እንችላለን? ዱፕሊኬት ማድረግ እንችላለን ማለት ነው። ኮንትሮል ስንይዝ ፕላስ ይሆናል። ይኸው ኮንትሮል ከኪቦርድ ስለያዝኩ ነው። እዚህ ጋር ማምጣት እንችላለን ማለት ነው። ዱፕሊኬት አረግ ነው ማለት ነው። እዚህ ጋር ሌላ ፒክቸሮች ምናምን ማምጣት እንችላለን። ኢንሰርት ብለን ፒክቸር ዚስ ዲቫይስ እናንተ ከፈለጋችሁ ከክሊፕ አርታችሁ ላይ ፒክቸር ማምጣት ትችላላችሁ ማለት ነው። እዚህ ጋር ካሉ ፒክቸሮች አንዱን እናምጣው። ከዛ ሳይዙን በደንብ መቀነስ አለባችሁ ማለት ነው። ያለበለዚያ የራሱ ሳይዝ ከሆነ ቴብሉን ያበላሽብናል። ልክ እንደዚህ በማድረግ የፈለግነውን ፒክቸር ማምጣት እንችላለን ማለት ነው። ኮንትሮል በመያዝ ፒክቸሩን ዱፕሊኬት ማድረግ እንችላለን። ልክ እንደዚህ። ሌላው እዚህ ጋር እንደዚህ እናድርግና መርጅ ሴል እንበለው። መርጅ ሴል ከዛ ኢንሰርት ስማርት አርት ከስማርት አርት ላይም የፈለግነውን ነገር ማምጣት እንችላለን ማለት ነው። ስማርት አርት ውስጥ ካሉ መካከል ይህንን እናምጣው። ከዛ ኦኬ። አሁንም ሳይዙን ሪሳይዝ ማድረግ እንችላለን ማለት ነው። የዛኔ ራሱ ወደ ቦታ ይገባልናል ማለት ነው። ሌላው እዚህ ጋር 3x3 መጨመር ከፈለጋችሁ እዚህ ጋር ክሊክ በማድረግ 3x3 መጨመር እንችላለን። ራይት ክሊክ ስፕሊት ሴል 3 ኮለመን 3 ሮ እንጨምርበት። ኦኬ። እዚህ ጋርም ደግሞ ምን ማድረግ እንችላለን? እንደዚህ ሲበላሽብን ፒክቸራችን ጽሁፋችን እንዲህ ወደ ታች ማውረድ እንችላለን። ሪሳይዝ ማድረግ እንችላለን ማለት ነው። ልክ እንደዚህ። ይህንን ሼዲንግ ማድረግ ከፈለግን ይህንን በቀላሉ ስንነካ ሼድ ይሆንልናል ማለት ነው። በዚህ መንገድ ቴብላችሁ ውስጥ የምትፈልጉትን ነገር መስራት ትችላላችሁ። ልክ እኔ እንደሰራሁት ልክ እንደዚህ በማድረግ ቴብላችን ላይ ምንፈልገውን መስራት እንችላለን። ሌላም የቴብል ዲዛይኖች አሉ። እዚህ ጋር ካሉ መካከል አሁን ስማርት አርት ዲዛይን መጥቷል። ይህን እየነካን ስለሆነ ነው። ወደ ቴብላችን መመለስ ከፈለግን ቴብላችንን በመንካት እንደገና ማስተካከል እንችላለን ማለት ነው። በዚህ መንገድ ቴብላችንን መስራት እንችላለን ማለት ነው። ለተመሳሳይ ቪዲዮ ዩቲዩባችንን ሰብስክራይብ ማድረግ እንዳትረሱ። ሰላም ሁኑ። ቻው